የእናቱን ጀናዛ ቤቱ አስቀምጦ የእናቱን ቃል ለማክበር ሲል የ8ኛ ክፍል የሚኒስትሪ ፈተና ከቀብር በፊትና ከቀብር በኋላ የተፈተነው ታዳጊው ኻሊድ። ይህ በምስሉ ላይ የምትመለከቱት ታዳጊ ኻሊድ ይባላል። ገና የ14 ዓመት ልጅ ነው። ከሁለት ታናናሽ ወንድሞች ጋር ሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ኻሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራል። ኻሊድ ሰሞኑን እናቱ ታሞ በነበረበት ወቅት እኔ አንድ ነገር ብሆን ምንም ቢፈጠር ዓመት የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። እናትም በንጋታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ሲቀሩት ህይወታቸው ያልፋል። ኻሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ኻሊድም ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውን ተፈተነ። እንግዲህ የዚህ ታዳጊ የ14 ዓመት ልጅ ኻሊድ ታሪክ የህዝቡን ልብ ነክቷል። አላህም እናቱን የጀነት ያድርጋት። በቻልነው መንገድ ይህን ልጅ ልናግዘው ይገባል ለማለት ያህል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።